ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች፣ ይህ የምትመለከቱት ቪዲዮ በኮምቦልቻ ከተማ አስተዳደር በካልዳዩ ሳይት የመኖሪያ ቤቶች ልማት ማህበር ወይም ደግሞ በዩኒቨርሲቲ አካባቢ የመኖሪያ ቤቶች ልማት ማህበር ነው። በዚህ ሳይት ውስጥ የተለያዩ የሰዎችን ፍላጎት የሚያሟሉ ቦታዎች፣ ጅምር ቤቶች እንዲሁም ያለቁ ቤቶች አሉ። እነዚህ ቦታዎች ወይም ቤቶች ወይም ደግሞ በግንባታ ላይ ያሉ ቤቶች የተለያየ ዋጋ የወጣላቸው አሁን ባለው ወቅታዊ የገበያ አንጻር አስተማማኝ የሚባሉ ወይም ቅናሽ በሚባል ደረጃ የሚገኙ ናቸው። በዚህ ሳይት ውስጥ የተለያየ አቀማመጥ ያላቸው 150 ካሬ ሜትር ባዶ ቦታዎች ይገኛሉ። እንደዚሁም መሰረት የወጣላቸው የብሎኬት ቤት በጅምር ላይ ያሉ እንዲሁም ያለቁ የእንጨት ቤቶች አሉ። እነዚህን ከፈለጋችሁ እነዚህን አይነት ለእናንተ የወደፊት የቤት ባለቤት ሊያደርጉ የሚችሏችሁን ሁኔታ ላይ ያሉትን የምትፈልጉ በዚህ ቪዲዮ ላይ በተቀመጠው ስልክ ደውሉልን። ካልዳዩ ከከተማ አስተዳደሩ ማዕከል ማለትም ከአደባባዩ የሁለት ፌርማታ ነው በታክሲ ማለት ነው። ማለትም ከዩኒቨርሲቲ ፊት ለፊት የሚገኝ አለ የተባሉ ብዙዎች ለመኖሪያነት የሚመርጡት ሳይት ነው። በዚህ ሳይት ውስጥ የመኖሪያ ቤት ባለቤት መሆን ምን ያህል መታደል እንደሆነ በቦታው በመገኘት ወይም ይህን ቪዲዮ በማየት መወሰን ትችላላችሁ፣ ማወቅ ትችላላችሁ። እዚህ ቦታ ላይ የምትፈልጓቸውን ማናቸውንም ቤት ያለቀ ጅምር እንዲሁም ባዶ ቦታ ከፈለጋችሁ አናግሩን፣ እናቀርብላችኋለን፣ እናስመርጣችኋለን። እንዲሁም ደግሞ ቦታው አማካይ ቦታ ነው። ትክክለኛ የግንባታ ቦታ ነው። ጠፍታ ነው፣ ጭቃ አይደለም። አሪፍ አፈር ያለው ነው። የሚያገራርሙ የሆኑ ግንባታዎች ተጀምረውበታል። ፎቆች ለመኖሪያ የሚሆኑ ጂ+3፣ ጂ+2፣ ጂ+1 እንዲሁም ቪላ ቤቶች በእንጨት የተሰሩ ቤቶች ያሉበት መንደር ነው። በዚህ መንደር ውስጥ አሁኑ ሰዓት ጀስት ይሄ የለማ ቦታ ነው ማለት ይቻላል። ምክንያቱም ሰው ገንብቶ መኖር ጀምሯል። በቃ ጀስት የመኖሪያ ሰፈር ነው፣ ህይወት አለ እዚህ ውስጥ። ስለዚህ እዚህ ቦታ ስትገዙ አዲስ ሰፈር እንደገባችሁ የባይተዋርነት ስሜት አይሰማም። ቀጥታ ያላችሁን ኢንቨስት አድርጋችሁ እለቱን መኖር የሚያስችል ሳይት ነው። በዚህ ሳይት ላይ እንግዲህ የመኖሪያ ቤት ባለቤት መሆን ከፈለጋችሁ ሰፊ አማራጭ አለ። በዚህ ሳይት ውስጥ የተደራጁት መምህራን አሉ፣ የከተማ ነዋሪዎች አሉ፣ የፖሊስ አባላት አሉ፣ የመከላከያ አባላት አሉ። ሁሉም እንደየ ሁኔታው የተለያየ ባለቤት ያላቸው ቦታዎችና ቤቶች አሉ። እንግዲህ ከምትፈልጉት ሰው ላይ መግዛት ትችላላችሁ። ብትፈልጉ ከመምህር አሊያም ከፖሊስ ከዛም ከታስፈለገ ከመከላከያ ወይም ደግሞ ከነባር የከተማ ነዋሪ ላይ እንደየመረጃው ጥራትና እንደናንተ እምነት መግዛት ትችላላችሁ። ጠይቁን። ይሄን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ቻናሌንም ሰብስክራይብ አድርጉልኝ። ያበረታታኛል። ከዚህ የተሻሉ ቪዲዮዎችን እንዳቀርብ ያበረታታኛል። ደግፉኝ። ካልዳዩ እንግዲህ ከሞላ ጎደል ይህን ይመስላል። ቪዲዮውን ስላያችሁልኝ አመሰግናለሁ።